ሻሾጎ ለሀገር ባለውለታ ነች። ወንጌል በኢትዮጵያ ደረጃ እንዲስፋፋ ትልቅ ሚና የተጫወቱ ሰዎች የተወለዱባት ሀገር ነች ይቺ ሻሾጎ ማለት ነው። ስለዚህ በመጀመሪያ ደረጃ በዚህ ስፍራ በዚህ በወላድ አካባቢ ላይ በመገኘቴ እንደ አንድ ወንጌል አማኝ እጅግ በጣም ደስታ ይሰማኛል። ከዛ በመቀጠል ምሬን የሚጠይቀው ነገር ምንድነው? የቀደመውን ጊዜ ታሪክ ስናይ እነዚህ በጣም ተጽዕኖ ፈጣሪ የሆኑ ሰዎች ከዚህ ከሻሾጎ ወጥተዋል። አሁን ላይ ያለው ሁኔታ ምን ቢሆን ጥሩ ነው? እነዛን የሚመስሉ ሰዎች ከዚህ ሀገር ሳይቋረጥ መውጣት እንዲችል ምን ቢደረግ የተሻለ ነው? ዶክተር አመሰግናለሁ። እኔም ወንጌላዊ ምህረቱ እባላለሁ። ይህንን ሀሳብ ለማቅረብ የፈለግን ዶክተር ደረጀ ጋር ከደቡብ ሸዋ ቀጠና ልጆች አገልግሎት ክፍል ከኛ ጋር የመጡ ሌሎች መሪዎችም አሉ። የሻሾጎ ምድር እንደምታወቀው ቅድም ትንሽ ነገር ለመናገር ሞክራለሁ። በሻሾጎ ምድር በጣም ትልልቅ የወንጌል አርበኞች ተወልደው ያደጉበት ነው። ከሻሾጎ ተርፎ ለሀዲያ ለከምባታ ከዝም አልፎ ተርፎ ለኢትዮጵያ ምድር በጣም ብዙ ደቀ መዛሙርትን ያፈሩ ለምሳሌ አሁን ወደ ጠራቸው ወደ ጌታ ሄደዋሉ። ጋሽ ኬዳሞ ማለት በኢትዮጵያ ምድር በኦሮሞ፣ በአማራ፣ በትግሬ እና በአፋር እንዲያገለገሉ በጣም ታሪኩ ያሳየናል። ብዙ የታሪክ መጽሐፍትንም ጭምር ጽፈው በኢትዮጵያ ቃለ ሕይወት ቤተክርስቲያን እንዲሁም በተለይም በአዲስ አበባ ጌጃ ቃለ ሕይወት ቤተክርስቲያን ላይ በጣም ትልቅ ታሪክ ያስቀመጡ አባት ናቸው። እሳቸው በተወለዱበትና ባደጉበት ምድር ላይ ሌላ ሰው እንድነሳ የወንጌል ሰው ማለት ጠቢብ ነው። ጠቢብ ነው፣ መንፈሳዊ ነው፣ እግዚአብሔርንም የሚፈራ አገርንም የሚያለማ ነው። የወንጌል አባቶች የኛ በተለይም ወደዚህ ወደ ደቡብ ኢትዮጵያ አካባቢ ያለው ወንጌል ሲገባ ከወንጌል ጋር የሥራ ስርዓትም ጥበብም ጭምር ነው አንድ ላይ ነው የገባው። ትምህርትም ዕውቀትም ጭምር ነው የገባውና ከወንጌል ጋር ወንጌል ዝም ብለው ስብከት ብቻ አይደለም፣ ህይወት ነው። ትልቅ የለውጥ መንገድም ስለሆነ ማለት ነው። ለዚህ አባቶች ያለፉበትን መንገድ ለትውልድ የሚናገር ሰው ያስፈልጋል። ይሄንን ታሪክ እኛ ያላወቅን በጣም ከነሱ በላይ በጣም ብዙ ስራ የሰሩ ሰዎች አሉ። እነ ጋሽ አቡዬ አሁን እሳቸውም ቅርብ ጊዜ ባለፈው አመት ነው ወደ ጌታ የሄዱትና በጣም ትልቅ ታሪክ የሰሩ በዚህ በኢትዮጵያ ምድር ትልቅ የወንጌል ታሪክ የሰሩ አባት ናቸው። አሁንም በመጽሐፍ ቅዱስ ትምህርት ቤቶች ብዙ አገልጋዮችን ያፈሩ እነ ኢያሱ ውጆሮና ዶክተር ደስታ ለዓለም ትልቅ አገልግሎት እያቀረቡ ያሉ ሰዎች አሉ። ሌሎችም በጣም ብዙ መዘርዘር ማንችላቸው በጣም ብዙ ሰዎች አሉ። እነዛ ከዚህ ምድር ሲነሱ እግዚአብሔር በዓላማ ነው። ያንን ታሪክ ማስቀጠል መቻል ይኖርብናል። ማስቀጠልም የምንችለው እነሱ ያገለገሉበት መንገድ ላይ ተከትሎ የሚያገለግሉ ሌሎች ታሪክ የሚያውቁ ሰዎች ለትውልድ በደም ታሪኩን የሚናገሩ የሚያስተላልፉ የሚጸልዩላቸው እለት እለት የልጆች ጉዳይ የሚያሳስባቸው ሰዎች ያስፈልጋሉ። እኔም በመጨረሻ መጨመር የምፈልገው ሁላችንም የመጣነው በልጆች አገልግሎት ዘርፍ ነው። የልጆች አገልጋዮች እንደመሆናችን መጠን እኛም የመንግስት አካላትም የቤተክርስቲያን መሪዎችም ልጆች አገልግሎት ላይ በሁሉም ነገር ኢንቨስት ቢያደርጉ እንደነ ጋሽ አቡዬ እንደነ አባባ ኬዳሞ እንደነ ዶክተር ደስታ አይነት ልጆች እንደሚወጡ ምንም አያጠያይቅም አያጠራጥርም። ስለዚህ በጸሎትም በስራም በአገልግሎትም ሁሉም ሰው መትጋት እንደሚያስፈልግ ለማሳሰብ እፈልጋለሁ። እንወዳችኋለን። ተባረኩ። ወንጌላዊ ምህረቱን በጣም አመሰግናለሁ። ቆይታችን ስለተከታተላችሁን ደግሞ እናንተንም በእግዚአብሔር ስም ላመሰግን ወዳለሁ። ተባረኩ።